አትችልም። ይኸውልህ በቃ ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። ብዙም ወሬ አላብዛባችሁ። ማሜን ዛሬ ቪዲዮ ላይ ያስገባሁበት ምክንያት በኮሜንትም ስትሉ የነበረው ነገር በጣም ጥሩ ነው፣ ደስ የሚል ነገር ነው። እኔ ክፋት አስቤ ወይ ደግሞ ንብረቷን ላጠፋ ምናምን ነገር አይደለም። ሌላ ሰው ያንን ንብረት ገና አዲስ ስለሆነች የሆነ ነገር እንዲያደርግ አስቤ ነው እንደዛ ሳደርግ የነበረው። ማሜንም ትንሽ አስከፍቻለሁ፣ እናንተንም አስከፍቻችኋለሁ። ለዛ በጣም ይቅርታ። አሁን ማሜን የጠራሁበት ምክንያት ምንድነው? ካርታውን ባለፈው ሰጥቻቸዋለሁ። አሁን ደግሞ ውክልና ልሰጣት ስለምፈልግ ነው ማሜን እዚህ የጠራሁትኝና ውክልናዋን አሁን ወስደን እንሰጣለን። ማሜ አብረኸኝ ብትሄድ ደስ ይለኛል። አብረን ሄደን ውክልናዋን መስጣት፣ ከዛ የሷ ምርጫ ይሆናል ሁሉም ነገር ማለት ነው። አሁን ስለጠራህ በዚህም ደስ ስላለኝ የመጣሁትና አሁን ደግሞ በጣም አስቸኳይ የሚሄድበት ቦታ አለኝ። ስለዚህ ሌላ ጊዜ አሁን ግዴታዬን ደግሞ ሄደህ መስጠት ስላለብን ችግር የለውም። አሁን እኮ ውክልናውን ልትሰጣት ስለሆነ በሰላም ነገሮችን መጨረስ ይቻላል። አንተ ስሜታዊ ሳትሆን ተረጋግተህ ያለውን ነገር ስጣትና በዛ መንገድ ያው ናቲም በቃሉ መሰረት የቤቱን በስሟ ሙሉ በሙሉ ለማዞር ተዘጋጅቷል፣ ወስኗል ማለት ነው። ስለዚህ ይሄ ደግሞ ደስ የሚል ነገር ነው። በቃ ሁለቱ በፍቅር ጀምረው ነበረ፣ አልሆነም። በእሷ ስም የነበረው ነገር ደግሞ ያው በታማኝነት ቤቱን ሰርቶላታል። ይሄ ልጅ ሊያጭበረብራት ቢፈልግ ገና ድሮ ቤቱን ይክድ ነበረ። ሁለተኛ ደግሞ ላይሰራ የሚችል ነበር፣ ብሩን ይወስድባት ነበር። እሱ ግን ቤት ሰርቻለሁ እሷ ልካ ብሎ ነው ከመጀመሪያ ቪዲዮ ላይ ካያችሁ አምኖ ነው የተናገረው። ስለዚህ በቃ አለመግባባት ስህተቶች ተፈጥረው ሊሆን ይችላል። አሁን ግን ያለፈውን ትተን ወደፊት የሚሆነውን ነገር እያሰብን በሰላም ነው ከተለያየን በሰው ጋርና የቤቱን አሁን ባልከው መንገድ ሂደ እሷ ጋር ጨርሶ እኔ ጋር ደግሞ እንደዋወላለን። እሺ እንግዲህ አሁንም ምን አንተ እንድትኖር የፈለኩበት ምክንያት ያው ትንሽ እሷ በእርግጥ እኔ የሚያደርኩት ነገር ደስ የሚል ነገር አይደለም። ለዛውን ትንሽ ልትበሳጭ ስለምትችል ነው ያው አብረኸኝ እንድትሆን የፈለኩት። ያው ችግር የለውም እንግዲህ አሁን ምን መሰለህ፣ አሁን እሷ ቤቱን ብቻ ስለሆነ አሁን የምትፈልገው በስምሽ ላዞርልሽ ነው ውክልና ልሰጥሽ ነው ብላት ከሄድክ ይሄን ያህል የምትበሳጭብህ አይመስለኝም። በቃ ይፈታሉ ነገሮች እና አንተ ግን ተረጋግተህ እዛ ሄደህ ስሜታዊ ሳትሆን፣ ሴት ልጅ ነች፣ በቃ ላለመሳሳት ሞክረህ ተረጋግተህ ነው እሺ ማውራት ያለብን። በዛ መንገድ ሄድና ነገሮችን ጨርሳችሁ እንግዲህ ጥሩ ነገር ይሆናል ወደፊት ብዬ አስባለሁ። ይሄን ይመስላል ቤተሰቦች። ያው ቤት ካርታውን እንዲመለስላት የፈለኩት ነበረ። ያው ባሰብኩት መሰረትም ናቲ እንደሚመልስላት እርግጠኛ ነበርኩ። አሁን ሊመልስላት ነው። ሌላ ከዚህ በላይ ደስ የሚል ነገር የለም። ይሄን ጨርሱ ማለት ፈልጋለሁ። እኔ ናትሻ ቴንክ ዩ። እንግዲህ ያው አንተንም ስላስከፋው ነገር ምናምን በጣም ይቅርታ። ችግር የለም። እኔም ክፋት አስቤ ምናምን ሳይሆን ገብቷል። አሁን ላይ ለኔ አምናል ካለች በእርግጥ ያንን ነገር አላጠፋውም። ግን ድንገት አሁን ያንን ነገር በስሟ ባደርግ ሌላ ህይወት ውስጥ ከገባች ያን ነገር ስለፈራውና እውነት ስለምወዳት ነው፣ በጣም ስለማፈቅራት ነው። ብቻ እስቲ ግዴታ የፍቅራችሁ ምናምን ማንም ሰው ጣልቃ አይገባባችሁም፣ የእናንተ ውሳኔ ነው። አሁን የኔ በቃ ይሄንን ስጠይ ስላለች ዝም ብለህ ጨርስላትና ከዛ በኋላ እንደፈለጋችሁ መሆን ትችላላችሁ። እኔ በህይወታችሁ ገብቻ አላስቸግራችሁም። ይቅርታ አንተንም ማስቸገር ነገር አልተቸገርኩም፣ አታስብ። ያለው ነገር እንደዛ ነው መሆን ያለበት። ስለዚህ ቤተሰቦች ከልብ እወዳችኋለሁ። እኔ የምሄድባት የሆነች ቦታ ፕሮግራም ስላለች እዛ ስራ ስላለ መስራት አለብኝና አሁን አብሬው አልሄድም። ለዛ ነው ቸኩላለሁ። ናቲሻ ኧረ አብሽር፣ ችግር የለውም። ከተፈቀደልኝ ሄደ ችግር የለውም። በቃሽ። እኔም አሁን ልውጣና እንግዲህ እሳም ፈጠረው እንግዲህ በቃ ደስ የሚል ነገር እንዲሆን እንጸልያለን። አይሆናል። አብሽር፣ ችግር የለውም፣ አታስብ። አይሽ በቃ ፈታ ፕሮግራም እዚህ ጋር እንግዲህ ቤተሰብ ያው ወተናል። እንግዲህ ፈጣሪ ከተለን ማለት ነው። ምንም ማድረግ አንችልም። ካርታዋን እመልስላታለሁ።
ከዛ ላይ ያለውን ነገር አብረን ምን ይሆናል። ማሜም ያው አስቸኳይ ነገር አለብኝ ስላለ ብዙም ላስጨንቀውም ልጫነውም አልፈለኩም። እስከ ተወሰነ መንገድ ድረስ አብሬው ለመሄድ ሞክራለሁ። ካልቻለ ደግሞ ምንም ማድረግ አልችልም። እንግዲህ ወዳችኋለሁ ሁላችሁንም። ያው እናንተ ምክር ለኔ ትልቅ ነገር ነው። በጣም ወዳችኋለሁ። ያስከፋችሁ ካላችሁ በጣም ይቅርታ። እንግዲህ ምን ያለው ምንድን ነው? ማን ነው? ምንድን ነው? ኖ እንዳታቆም። ምንድን ነው? ሂሮል ማን ነው? ምን አገባ? ኖ አይ ምንድን ነው? ምን አገባ? ናቲ ለምን መጣህ? ምንድን ነው? ይቅርታ ማነህ? ኖ ለምን መጣህ? ሂሮል ማን ነው? ጉዳያችንን እኮ ጨርሰናል። ለምን መጣህ? ጨርሰናል ጉዳያችንን? አዎ ጨርሰናል። እርግጠኛ ነሽ? የቀረ ነገር አለ? ሂሮል ማን ነው? ለምን መጣህ? ምን አገባ? ማንስ ቢሆን ማን ነው? እሱ ቤት ምንድን ነው እየሰራችሁ ያላችሁ? ምን አገባ? ማንም ቢሆን ምን አገባ? ናቲ ሲጀመር ሂሮል እንደነሰ ካውባላ እንድትቀርጹኝ አልፈልግም። ካሜራውን እንዳስቆመው አላስቆመውም። እንድትቀርጹኝ አልፈልግም። አልፈልግም እንድትቀርጹኝ። አትቀርጹኝ። እኔ ምን እያደረግሽ ነው? እሺ ምን እያደረግሽ ነው? ምን አገባ? ምንም እያደረኩ ቢሆን ያገባሃል? እያናደርሽኝ ነው። ያገባሃል? እንዴት ነው የማያገባኝ? ምን አገባ? አንተ እንደፈለከው ትሆን የለ እንዴ? እኔ ምን አገባ ስለኔ? ሂሮል አንተ የመጣሁበትን ነገር ይኸውልሽ። አንተ ቤት ሲሄድ ምን እያደረክ ነበር? ምን አገባ? ከሱ ጋር ጉዳይ የለህም እኮ። ምን አገባ? አንተ ምን አገባ? ኖ ምን አገባ? ናቲ ብለሽ አወራሽልኝ። ስለዚህ ነው ማለት ችግር የለውም። ናቲ ስማ፣ አሁን እኔ ለጸብ አይደለም ቢገባሽ የመጣሁት። ጭራሽ ጸብ ከኔ ጋር ታስባለህ? ጸብ አለ። ምንድን ነው ያደረግሻለሽ? በእግዚአብሔር ጨርሰናል አይደል እንዴ? ናቲ አውርተን አልጨረስንም? ቁጭ በል አንተ ነው። ኧረ ቆይ ምንም መቀመጥ የለም። ኖ አይደለም። ማነሽ? ማን ነው? ምን አገባ? ማንም ቢሆን ናቲ ያገባሃል። ሂሮል እንደ አይነት ቀልድ አይመችም። ያገባሃል? ንገረኝ። ምን አገባ? አልጨረስንም? ምን አገባ ማለት ፈልገውን መርጣል። ከሰሊና ጋር መሆን ስለፈለግ ከሰሊና ጋር ሆናል። ልጅህን አምነሃል። የልጅ አባት ነህ። ባለ ትዳር ነህ። እኔ ትዳርህን አልፈልግም። ህይወት ኖ ስለሱ አያገባህም። እያወራለሁት ስለአንተ ነው። አንተ የልጅ አባት ነህ ተናግረሃል። የልጅ አባት እንደሆን ሚስት አለች። ከትዳር መሀል እንደወጣ ጠየቃችሁኝ። እኔ ከትዳር መሀል ወጥቻለሁ። አልወጣሁም። አላወራንም እንደዛ። ሂሮል ከትዳር ይቆጣሽ ከቤት ሙጭ እንደዛ ቆና የምን ቤት የምን ቤት የመጣሁበትን ነገር ማለት ነው። እንድስታት አድርጊ። እሺ ስለምንድን ነው የመጣው? ለምን አልቀመጥ? ወይ ይቅርታ አልቀመጥም። አልቀመጥም። የመጣሁበትን ጉዳይ እናደርጉት። ማን ነው እሱ? ማንነቱን ትነግሪኛለሽ? ጓደኛዬ ነው። ከየት አንቺ ከምን የሆኑ ጓደኛ ይፈራሽ? እሱ ምን አገባ? አንተ ግን ቁጭ በል። የመጣሁበትን ለማለት አልቀመጥም። እንዴ ማን ነው? ቁጭ በል። የመጣሁበትን ለምን እቀመጣለሁ? ማን ነው? ማንነቱን ንገሪኝ መጀመሪያ። ጓደኛዬ ነው። ከመጀመሩ ነው አንቺ ጓደኛ ያፈራሽው? ሂሮል እሱ እኮ የግል ህይወቴ ነው። የግል ህይወቴ ደግሞ አያገባም። ከመች ጀምሮ አንተ ከመረጥካት ሴት ጋር መሆን ከጀመርክ ቀን ጀምሮ። ኦኬ ከዛን ቀን ጀምሮ አንቺ መረጥሽ ማለት ነው። የግል ህይወታችንን እንኑር አልተባባልንም? አንተም የራስን ህይወት ኑር፣ እኔም የራስን እየኖርኩ ነው። እሷ ማለት እጮኛ ነች። አይደለሁም። እጮኛህ አይደለሁም። እናንተ ምንም አይደለሁም። እኔ እጮኛህ አይደለሁም። ቁጭ በልና የመጣህበትን እናውራ። አልቀመጥም። መብትህ ምንድን ነው ሂሮል? መብትህ ነው አለመቀመጥ። የመጣበት ጉዳይ ካለ ቁጭ በል ንገረኝ። ማን ነው እሱ? ማንነቱ ምን አይነት ጓደኛ? ብራዘር ምን ሆነ እንዴ? አንተ ማውራት አይጠበቅብህም። ስለዚህ ማንነት ማወቅ ለምን ትፈልግ እኮ? ሂሮል ፍቅረኛ አይነች እኮ ማለት የብዙ አመት ፍቅረኛ አይነች። አንተ በጣም ፈጣጣ ነህ። እንደዚህ አይደለም ራሱ ነው ግን እንደዚህ ፈጣጣ ነህ አንተ። ያውላ ነገር ያደረግከው አንተ። ይኸውልህ ብራዘር ያልገባህ ነገር አለ። ስለሷ ምንም ማለት ታውቃታለህ ከዚህ በፊት ስለሌላ ስለሷ ተውቅ። አንተ ሊመለከት አይገባም። እንዴት ነው የማይመለከተኝ? እጮኛ እኮ ነች። ኖ እጮኝነት ናቲ ምንድነው ያልከው? ሰሊና የልጄ እናት ናት ብለሃል። ይኸውልሽ አሁን እኔ የመጣሁት አንደኛ የመጣሁት ውክልና ልሰጥሽ ነበር፣ ግን በፍጹም ማታስቢው ነገር ነው። እሱ ግዴታ በፍጹም መቼም አይሆን ነገር ነው። ይኸውልሽ ስለሱ ማንነት ማወቅ እፈልጋለሁ። አንቺ ራሱ እየተጫወትሽብኝ ነው እንደ ሂሮል። እና ማን ነው እሱ? ማን ነው በንቀት እንደዚህ እያወራኝ ያለው? ምርጫን የመረጥክ ሰው ነህ። ስለዚህ ምንድነው እያደረግሽ ያለሽው ሂሮል? እኔ ምን ስላደርግ በገዛ ህይወቴ አንተን ምን አገባ? እኔ የፈለኩትን መሆን እችላለሁ። የፈለግሽው መሆን ትችላለሽ? አዎ። ስለዚህ የፈለኩትን ማድረግ እችላለሁ ማለት ነው። የፈለኩት ሆነሃል። ምን ቀረ? ስለዚህ ቤቴ ነው። ምንድነው? ምን ታመጫለሽ? ማስረጃ አለ። ኧረ ተይ እባክሽ። ካርታው በኔ ስም እንደሆነ ደግሞ እንዳትረሽ። እሱን እኮ ቪዲዮ ማስረጃ አለ። እያንዳንዱ ሂሮል ስለሱ ማንነት ንገሪኝ። አያገባህም። ስለሱ ማንነት አያገባህም። እንዴት ማን ነው? እኔ ለምንድን ነው የማያገባኝ? እኔ ከህይወትሽ ደግሞ መቼም አልወጣም። እሱ ራስ
የራስ ጉዳይ ነው እኔ አልፈልግህም ለሚስትና ለልጆች ትቼልሃለሁ እሺ ሄሮል አሁን እየሳትሽ ኖ ብራዘር እሷ ጋር እንደዚህ ማውራታችሁ ኖ አንተ ማን ስለሆንክ ነው እንደዛ ማውራት ስለኔ ማንነት ለብቻ መነጋገር ኖ እሺ ልቀቀኝ ኖ እሺ ቁጭ ይኸው ብራዘር ቁጭ በል የት ከቤት ትወጣለህ ቤትህም ቢሆንም ባይሆንም ትወጣለህ እሷ እንደዚህ ታናገራት አትችልም እንዴ ማን አንተ ስለኔ ማንነት አንተ ምንም አያገባህም እንዴት ነው ማያገባኝ ስለኔ ማንነት አያገባህም አንተን አላውቅም ወራዳ እንደሆንክና ባለጌው እንደሆንክ ነው ማለት አንቺ ነሽ እንደዚህ አይነት ስም የምታሰጪኝ እሺ አንተ ለምን ደማተው እየተመናጨክ ልታወራት አትችልም በቃ አለቀ እየተመናጨክ ልታወራት አትችልም እንዴ ቤቴ እኮ ነው ምን ነው ቤቴ እኮ ነው ያለበት ቤቴ ሆነም አልሆነም እሷን እየተመናጨክ ልታወራት አትችልም ማን ስለሆንክ ነው አንተ ስለኔ መውጣት ምንም የሚመለከት ነገር የለም እንዴ ማን ስለሆንክ ነው አንተ እንደዚህ የምታወራኝ ባላ ብያለሁ ባላ ቁጭ በል በጣም እንደዚህ ያላችሁ እንዴ አንተና እኔን አይደለም እናወራው ቁጭ በል ይኸውልሽ ታይሻል መቼም ነው ማታገኘው ሹክልናሽን መቼም ማታገኘው እንደምቀበለው በእናትሽ ዝም በይ አንተ እኔን አትጣል እንዴ ምን ልትሆኚ ቆይ ልትሆን ነው ምንድነው አንተ እሷን ታንቃታለህ አንተንም ከፈለክ ሴት ላይ ነው እጅ የምታነሳው ይኸውልህ በማያገባት ሴት ላይ እጅ ታነሳለህ ከፈለክ ከኔ ጋር ማውራት ትችላለህ ይኸውልህ አሁን ማውራት ትችላለህ ከኔ ጋር ከፈለክ ማውራት ትችላለህ እሷን ታንቃታለህ እንዴ እሷ አንተንም የፈለኩትን ላድርግ ይችላል እሺ ወንድ ነህ ወንድነትን አሳያ አይደለም እሷን እንዴት እንደዚህ ታንቃታለህ ወንድ ልጅ አለ ሴት ልጅ ታነሳለህ ሴት ልጅ እጅ ነው አይመለከትሽም በቃ አንቺ አለቀ በቃ የፈለከውን ነገር ይዘህ መጥተህ መቅደድ ትችላለህ ግን እሷ ሴት ልጅ ታንቃት አትችልም በቃ አትችልም ሲጀመር አፍንጫን ይዤ ነው በሷ ስም ተዛብሮ ማድረግ ይኸውልህ ና ቁጭ በል በማታውቀው ነገር እንድትዞር ታደርገዋለህ አፍንጫ በማታውቀው ነገር እየገባ ነው ይኸውልህ ብራዘር ናቲ ጦሰኛ ነው ከልሽ ነው ቁጭ በል ማን ነው አንቺ ጦሰኛ የምትይው አሁንም ረፍ ባንቺ ምክንያት ነው ጦስ ውስጥ እየገባ ያለሁት ዝጋፈን ቁጭ በል በማንንም አምጥተሽ ይኸውልህ ዝጋፈን የምትይ ምታረቁ ነው ቁጭ ብላ አውራ አለዚህ ምን ትችላለህ ሄሮል ምንድነው ይወሻልሽ ታውቁሻል አውቃለሁ አንተ ልታስፈራረኝ ነው ትሞክራለህ ሰው የሌለ ነው እንደመሰለ በጣም አየሁ እኮ ሰው እንዳልመስል ነው በጣም አየሁ እንኳን አየህ ደስ ብሎኛል ስላየ ምታረቁ ነው ቁጭ ብላ አውራ ይኸውልሽ ብራዘር ያልገባሽ ነገር አለ ታውቃታለህ እሷ ስለሷም ታውቀው ነገር አለ ስለሷ ማወቅ አለማወቅ አንተ ስለኔ አይመለከትም ኖ ታውቃለህ ስለሷ አይመለከትም ይኸውልህ አሁን በማታውቀው ነገር እየገባ በአንተ መጥቻ አይደለም እሷን ያወቀው ስለኔ ታውቃለህ አታውቀኝም አይደል ያውቃል እሷ እስከነገረችን ድረስ በጣም ባለጌ በቃ ከወንድ የማይጠበቅ ወራዳ ስራ ነው እያደረክ ያለው እርግጠኛ ከወንድ የሚጠበቀውን አድርጌ ላሳይ ስንቱንም ሴት እንደዚህ ያስለቅሳል ይኸውልህ ስማኝ ወንድ የሚጠበቀውን በደንብ እንዳላደረግ ወንድ ልጅ አይደል እንዴ አንተ ጉዳይ ከኔ ጋር አይደለ ከኔ ጋር አውራ አንቺ እየጠየኩት እያወራሁት ነው አይደል እሱ ምን አየታቋል አንተ ስለሱ ምን አገባህ ጠየኩሽ መንገር ካልፈለግሽ ደግሞ ከሱ ሰማለሁ ጉዳይ ከኔ ጋር እኔ እናንተ ይቀርን አንድ ነገር ነው ስለዚህ ጉዳይሽ ከኔ ጋር ስለሆነ ቤቴ ምን ይሰራል እሱ ቤት አይደለም ናቲ ቤት አይደለም ቤት አረ የምርሽ ነው በጣም ትቀልጃለሽ ነው ካርቶን የሰጠኸኝ ስለዚህ ይኸውልሽ እንዴት እንደምቀበል መቼም ቢሆን አትቀበይም እንዴ እሱ ነው ችግር መቼም ቢሆን ይኸውልሽ የመጣሁት ለዛ ነበር ግን በጣም ደስ የሚል አንቺ እንደዚህ አይነት አስነዋሪ ነገር ታደርጊያለሽ እንዴት እንደምቀበል እኔ አውቃለሁ በጣም ነው የምታሳፍሪው ይኸውልሽ ማን ነው አስነዋሪ ነገር ያደረገው ማን ይኸው እያየኋችሁ አንተ ስለኔና ስለሷ መተዋወቅ አንተ ሊያስጨንቅ ይችላል እንዴት ነው የማያስጨንቀኝ አንተ እዛ ከኋላ ሰርተ የምትመጣውን ስራ ማን በነገር ምን አገባ ያን ስራ ሰርተ እየመጣህ ታውቃታለህ ምን አገባ ትሰማኛለህ ሁለተኛ ስለሷ ታውቃታለህ የሚል ነገር እንዳታወራ በደንብ ጠይቃለሁ ታውቃታለህ ስለኔና ስለሷ ነገረች ድረስ አንተ በጣም ባለጌ ወንድ ነህ ኧረ ተው በእናትህ ምን አንተ ከወንድ የማይጠበቅ ስራ እንባቸው ከኔ ጋር ነው እኮ ናቲ ይኸውልህ አሁንም ቢሆን ደባሪ ሰው ምን አገባ ስለሱ ምን አገባ በእናትሽ ምንም እኔ እንዳንተ አርግሽ አይደለም ለሌላ ወንድ እኮ አላረገስኩም አሁን እኮ ልታረጂ ነው እሱን ችግር የለውም ኦኬ እና አልጋ ላይ እስኪይዝሽ ድረስ ነው መጠበቅ ያለብን ምን አገባ እኔ እናንተ እኮ ጨርሰናል ትቻለሁ እኮ ለሚስት ትቻለሁ በቃ ውጣላት ኖ ይኸውልህ እናንተ ውጡልኝ እንደዛ ከሆነ አንቺም ውጪልኝ ከቤቴ ከፈለግሽ ማለት ነው ወደ ፈቅደ ካርታውን ሳታይ እኔማ ለዛ መጣሁ እኮ አሳየው ምን እያደረግሽ እንደሆነ የቪዲዮ ይኸውልሽ ህይወቴ እንዳመሰቃቀለች ምንም ይኸውልሽ የማይወት እንደተመሰቃቀለ በማስረጃ አለኝ ነው የምልህ ሁሉም ነገር ማስረጃ አለኝ ሰው ሄሮን አሁንም ቢሆን ዝም ብዬ በማውራት አይደለም እኔ ሁሉም ነገር ማስረጃ አለኝ እኔም እኮ ማስረጃ አየሁ ኦኬ ስለዚህ እኔ ከሌላ ሴት ልጅ ስላለኝ አንቺም እንትን ልታረጂ ማለት ነው እኔ እናንተ እኮ አልተጋባንም ትዳር ላይ ነው ማገጥኩኝ እሺ ስላልተጋባን ስለዚህ ይሄንንም ቤት እኔ ነው ማለት ነው ነው ለምዶ
በገዛ አፍ ካንደበት በሰኔ እንደሆነ ተናግረሃል። አይ ቆመሽ ምንድነው የምታረጊው? ደረሰኛለኝ ሰው ነኝ። እያንዳንዱ ገንዘብ ስልክ ደረሰኛለኝ ሰው ነኝ። ካንደበት አውጥተህ አንተ አይደለም ነው ይኸውልሽ፣ ለሊናዬ ብዬ ነው አሁንም እክልና ይዤ መጣሁ። ቆይ አንዴ እያወራን ነው። በመሀላችን አትግባ። የኔ ቤት ነው ስትል አታፍርም? በመሀላችን አትግባ። ይኸውልህ ስለዚህ ቤት የምታውቀው ነገር እንዴ ልትናገራት አትችልም። ይኸውልህ ውክልና ይዤ መጣሁት ልሰጣት ነበር። ማን ስለሆንክ ነው እንደዛ? ለምን ያልሰጠኝ? አሁንም ይሄ ብልግና ነው። ይሄው ገብና አይደል? ይሄ የግል ህይወቴ ነው። የግል ህይወቴ ደግሞ አያገባም። ያንቺን ደግሞ ጻድቅ መሆንሽን ያሳያል ማለት ነው። እኔ እናንተ ትናንት እንኳንም ቪዲዮ ይዤ መጣሁ። ትናንትና ምንድነው አንተ ካንተም ብዙ ስለ ጻድቅነት ታወራለህ። በጣም አወራለሁ። ካንተም ብዙ ስለ በጣም አወራለሁ። ትናንትና ምንድነው ያልከው? ከህይወቴ ውጪልኝ አይደል ያልከው? ከህይወቴ ወጣሽልኝ አይደል? ስለዚህ እኔ እኮ ዛሬ ንብረትሽን ልመልስልሽ ነው ይዤ መጣሁት እኮ። እሱ ግዴታ እኮ ነው እንዴ? አየዋ በደንብ አየው። እንደዚህ በማድረግ ነው እንዴ? እና በደንብ ከለክልሻለሁ። እሱን እናያለን። በጣም ግን የምትገርሚ ሰው ነሽ። ይኸውልህ አንተ በላይ የሚገርም የለም። ሰው እኮ ነህ። ትዳር ያለ ሰው ነህ። ይሄንን ሚስት ብታይ እንደው የምታስበው ተይ እባክሽ። የልጁ እናት ብታይ እንደው ምን አገባ? ኧረ ምን አገባ? ይኸውልህ ብራዘር የማታውቀው ነገር ውስጥ ይገባል። በማያገባ ገብተህ ሌላ ጦስ ውስጥ እንዳትገባ። አንተ ራስህ በማያገባ ነገር እየገባ ነው። እኔና በሷ ማን አንተ ስለሷ ፐርሰናል ህይወት ሊመለከት አይችልም። ጦስ ውስጥ አትገባ። ያን ሁላ ተግባር አድርገህ እዚህ አይነን በጫዋች ተቀመጣለህ። ጦስ ውስጥ አትግባ እያልኩ ነው። አሁንም ቢሆን ሄሮል ናቲ፣ እኔ እናንተ ጉዳያችን ምንድነው? ግልጹ ተረጋጋ። ስታዝቼ የነበረው በእነሱ ምናምን። ኧረ በጭራሽ እኔ ካንተ ጋር ምንም ጉዳይ የለኝም። ጉዳያችንን ጨርሰናል አይደል? ከህይወት እንደወጣ ጠየቀኝ፣ ወጣሁልህ። በቃ ውጪልኝ እስካልካ ድረስ አንተ ለምን ትመጣለህ? ስለዚህ እሺ ውጪልኝ ብዬሻለሁ አይደል? ለምን ትመጣለህ? እሺ ካርታውን መልሽልኝ። ለምን ደግሞ መልስልህ? በስምሽ ላዙር አይደል? ካርታውን መልሽልኝ ላዙርልሽ። አሃ ኖ እንደዚህ በቀል አገባ ነገር በማገባ እየገባ ነው። ውልና ማስረጃ ሄደህ ውክልና ትሰጠኛለህ። አመጣሁልሽ እኮ አየሁሽ። ደግሞ አስነዋሪ ነገርሽን አየሁ እንዴ። ያንተ ማስነዋሪ አይታየም። ኦኬ ስለዚህ እኔ አስነዋሪ ነገር ስላደረኩኝ እሷ ስለሷ የግል ህይወት አንተ ሊመለከት አይችልም። አያገባህም። እሺ አልጋ ላይ ላገኝሽ? ለኩትን በሆነ አያገባህም። አልጋ ላይ ላገኝሽ ነው? እኔ እኮ ከህይወት የወጣው አንድ ሰው ነኝ። እኔ እናንተ አሁን ወደዛው ነሽ? ኖ ምንም የለንም። እኔ እናንተ ወደዛው ነሽ? እኔ እናንተ የቀረን አንድና አንድ ነገር ንብረቴ ነው። ሌላ ነገር እንዳይፈጠር ወደዛው ነሽ? አይ ችግር የለውም። የትም ሆኜ አወራለሁ ቁጭ ብዬ። በቃ ስለዚህ እዛው ነሽ አውሪኝ። እንደዚህ አይነት ሰው መሆንሽን ባቅ ማለት ነው አይደለም? ያንቺን ንብረት ሊይዝ አጠገብሽ ነበር የማልደርሰው። አንተ ሚስትና ልጅ አለ ሰው እኮ ነው። አታፍረም? እንዴት እኔ መውቀሱ ቀለለ? ሚስትና ልጅ አለ ከአንደበት የተናገርክ ልጅ የልጅ አባት ነኝ የልጅ እናት ነች ብለሃል አይደለ? እና ከኔም ደግሞ ፈልገው ከኔም ደግሞ ትፈልገው ምን ቀረ? ይኸውልሽ አሁንም ተረጋጊ። ከዚህ በፊት ስትጫወችብኝ ነበር። ቆይ በቃ ሄዶ አንቺ ተረጋጊ። በቃ አሁን እያወራን ነው። አንድ ነገር ልንገር። በጣም እኔን አዳምጠኝ። በአንደበትህ እስካወራኸው ድረስ ልክዷት። ይኸውልህ ብራዘር አንተ አሁን ምንም አታውቀው ነገር ነው እያወራህ ያለው። በምን አወቅህ እሷ እንደሆነ? ማስረጃ እስካላት ድረስ ያን ሁላ ገንዘብ አንተ ያን ሁላ ገንዘብ እያስላካት አይደብርህም? ምን አደረው? ገንዘቡ ምን አልበላውም። ይኸውና ገነባው አይደል? ግን ይኸውልሽ አሁንም የመጣሁት አምናሃል። ንብረቱ የኔ ነው። መልስልኝ። ከህይወቴ ውጣ። ካንተ የበላሁት እዳለ ካንተ የበላሁት ገንዘብ ምንድነው? እዚህ ቤት ላይ እኔም ገንዘብ አለ። ያንን የምትመልሽልኝ ከሆነ ሳንቲም የለም። ሂሳብ እናወራርዳለን። እናወዳድቃለን። በደንብ ነው። መክፈል ካለብሽ ማስረጃ ይዘህ በጣም ደስ የሚል ነገር እየሰራችሁ ነበር። ይሄ ቤት ቤት ባንቺ ገንዘብ ብቻ የተሰራ አይደለም። እና በማን የተሰራው? አንቺም ገንዘብ አውጥተሽበታል፣ እኔም አውጥቼበታል። ይሄንን ደግሞ በደንብ ታውቂያለሽ። ኤሮል በደንብ ታውቂያለሽ። ምን እንደሆነ የምትፈልገው? ምን እንደምትፈልገው? በሰላም መጥቼ ነበር አይደል? በሰላም መጥቼ ነበር አይደል? በጣም እየተጫወትሽ ተረጋጊ። በቃ በደንብ እየተጫወትሽ ወንድሜ አሁን እኮ እሷን መጣ ያቀርኮ ንቅር ለማሳቃት ይኸውልህ እኔ እዚህ ጋር የመጣሁት እባክሽ አንቺ በላክሽው ገንዘብ የቤት ተሰራው አይደል? የትራንስፖርት የታክሲ የራይድ ልላክልህ ስል ምንድን ነው ያልከው? የወንድሜ መኪና አለ በሱ ነው መንቀሳቀስ። አልፈልግሽ በቃ አልፈልግም። ምክንያቱም ያለኝ ሰው ነኝ ልንገርሽ። ስለዚህ እዚህ ቤት ላይ ያወጣሁት እኩል በኩል ነው ያወጣነው ልንገርሽ። እኔ ይኸውልሽ በዚህ መጣ አሁን ደግሞ እንደዚህ ቀረ። አሁን እንደዚህ ጀመረ። እኔ እኮ መጥቼ ነበር ልሰጥሽ ያንን ሁሉ ነገር አልፈልግም ብዬ ማለት ነው። የገዛሁበትን እኮ ልካልኛል። እኔ ይኸውልሽ ናቲ ምንድነው የምትለኝ? እንደውም የፈለኩትን ነገር ማለት እችላለሁ። እዚህ ጋር ገብቶሻል አይደል? አንተ ደግሞ ምንም አታውቅም። የፈለኩትን ነገር አደርጋለሁ ባለው ነገር መሄድ እስካለብን ድረስ መሄድ እንችላለን። እዚህ ጋር የመጣሁት ሰላም ልፈጥር ነበር አመጣጤ። ግን እዚህ ጋር ምን ስታደርጉ ነው ያስፈልጋል? ስለሷ ህይወት አይመለከትም እንዴ? ለምን ስለማይመለከት ምን አደረኩኝ? ምን ታውቃለህ እንዴ? አንተስ በእኛ መሀል ያለው ነገር ታውቃለህ? ታውቃለህ? በእኛ መሀል ድረስ አንተ በጣም ባለጌ ወንድም እንዴ? ባለጌው አንተ ነህ እኮ እጮኛ የነበራት እዚህ ጋር ምንም ያልጨረስነው ጉዳይ ላይ መጥተህ የገባው አንተ ነህ። እስከ ነገረችን ድረስ አንተ በጣም ባለጌ ስለዚህ ፈልገሽ ነው ማለት ነው። ወንድ የደረብሽ ነው። ስለ ይኸውልህ ባትናገር ይሻላል። ለምን በእናትሽ
አትመረጫጭቃት እንደሷ ልትናገራት አትችልም። አንተ ሴት ነች አክብረሃት ልታወራት ነው የሚገባው። እንደዚህ ልታወራት አትችልም። ነገርህን ከኔ ጋር ማውራት ትችላለህ። ከእሷ ጋር እንደዚህ ልታወራት አትችልም። በፈለኩት መንገድ እስከ መጨረሻው መሄድ ይችላል። እስከ መጨረሻው ድረስ ልጅ ማየውን ጦስ ውስጥ እያስገባሽ ነው አይደለም ናቲ አንተና እሱ ጉዳይ የላችሁ ጉዳይ ከሌለን አርፎ እንዲቀመጥ አትፈልግም። እሱ የፈለ ወይ ምን መቀመጥ ስላለመቀመጥ አታወራ። አርፎ እንዲቀመጥ ስለመቀመጥ ስላለመቀመጥ አታወራ። ምንም ቢሆን አይቆጭም። ምንድነው ረፊ ይኸውልሽ በማያገባው እየገባ ነው። አንተ በማያገባ እየገባ ነው። ረፍ እንዴት እንደዚህ ይደረጋል? ረፍ እንዴት ወንድ ልጅ አይደለ ቢያንስ ገንዘቧ ለፍታ የመጣችበት ገንዘብ አያሳዝንም? አንተ እኮ ነው ከሷ ጋር ቁጭ ያገኙት ጠብ አድርገህ ሰራችበት ገንዘብ አያሳዝንም? ምን ስታደርጉ እንዲይዝሽ ነው የፈለግሽው? አያሳዝንም? ሄሮል እዚህ ጋር እኮ ነው ሰላም ልፈጠር ነው የመጣሁት አይደል? ምን ከለከለ ያላየሁት ነገር አልጋ ላይ ያለው የልጅ አባት ነው ይኸውልሽ ሄሮል ዞር በል ኖ አይ እንዳንቺ ሁለት ባል ማግባት ማለት ነው። ሁለታችንም ላይ መጫወት ነው አላማክ ወይ ሄሮል እየተጫወትኩብሽ። እሺ መጫወት ነው የምፈልገው ወይ አሁን ይኸውልሽ እኔ በሰላም እያወራሁሽ ልጅቷ ምን አለችኝ? እባክሽን ከህይወቴ ውጪ። አንተ ምን አልከኝ? የልጄ እናት ናት ውጪ። ወጣሽ እኔ መጣሁት እኮ ይኸውና ይኸው ልሰጥሽ ነበር ውክልና ልሰጥሽ ነበር አይደል? አንተ ቀጣፊ መሆን እንጂ ምን ከለከለ? ከህይወቴ ጋር ታረጋለሽ? በምንስ ቢሆንስ ለምን አቆቴ እዚህ በላይ እንደዚህ ልትናገራት ልትናገራት መስማማት እስካልቻልክ ድረስ እሷ እንደዚህ ትናገራት። የሰው ገንዘብ በልተህ እንደዚህ ልታወራት አትችልም።